ዘለፈቅድላት ነበር ማለት አይደለም። እነ ልጁን ከዚህ በፊት እንደማታውቀው እርግጠኛ ነኝ። ያልገባኝ አሁን በዚህ ውጥረትና ግርግር መሃል እንዴት ልታገኘው እንደቻለች ነው። እሺ ገባን። አሁን ስለ ልጁ ጉዳይ ንገረን። ስለ ልጁ እንደደረስንበት ወዲያው ነበር ለመከታተል የሞከርነው፣ ግን ቀድሞ ተሰወረብን። አሁንም ድረስ ቤቱ አካባቢ ሰው መድበናል። እንደነገርከን ከዚህ በፊት ከልጁ ጋር ግንኙነት ከሌላቸው፣ ቆይ ይህ ሰው ብሩን ካዘዋወረችላት በኋላ ተፈላጊ ወንጀለኛ መሆኗን በቴሌቪዥንና በየሚዲያው ወሬው ስለተዘራ ይሰማል መቼስ። እዛው ገሎ ወዲያ ቢገላግላትስ? ማንም የሚጠይቀው የለም። ቆይ እንደዛ የሚያደርግ አይመስላችሁ? እኔ ይመስለኛል። አይ ሼኪ፣ እኔም እንደዚህ አይነት የሚያስጎመዥ ምኞት ነበረኝ፣ ግን ስለ ልጁ ቆይቼ ሳጣራ አደርጋለሁ ያለውን ነገር ከማድረግ ወደ ኋላ እንደማይልና ለቃሉ በጣም ታማኝ ሰው እንደሆነ ነው። ተው፣ በአንተ ደረጃ ያለው ሰው ታማኝ ሳይሆን እንዴት የሱ አይነት ሰው? እባክህ፣ ገንዘብ የማይቀይረው ሰው የለም። አሽሙሮቱን ለጊዜው ሊለፈውና የልጁን ጸባይ ከሌላ ሰው ሳይሆን ከራሱ ከድዬን የሰማሁት። በደንብ ያውቃል፣ አብረውም ስራ ሰርተው ያውቃሉ። እንደዛ ከሆነ አሪፍ ነው። እነሱ የሚያውቁት ከሆነ ፈልገው ለማግኘት ቀላል ነው በለኛ። እሱን ካገኘን ደግሞ በግድም ሆነ በገንዘብ ድርድር እሷ እንዲያስረክበን ወይም እዛው እንዲጨርስልን ማድረግ እንችላለን አሉ። በሰሙት ዜና መርቀው አይ እንደዛ ቀላል አይመስለኝም፣ ዶዬ እንደሚለው ከሆነ ልጁ የእውነት እየረዳት ከሆነ ነገሩ በጣም ከባድና የተወሳሰበ እንደሚሆንብን ነው። ዝም ብሎ የቆየው አቶ ሙሉ የተሰማውን አስተያየት ሰነዘረ። ይህ ደግሞ ምን ማለት ነው? የእነሱን አመል ለአንተ አታውቅም? እርግጥ እኔም ሳውራቸው እንደዛ ብለውኛል፣ ግን እኔ የተረዳሁት ተጨማሪ ክፍያ ለመጠየቅ ፈልገው እንደሆነ ነው። መቼም እነሱ የሚጠረቁ አይደሉም። የፈለጉትን ያህል ተከፍሏቸው ነገሩን ያቅለሉት። ትክክል ነህ አቶ ሙሉ። እኔም የጠየቁትን ተከፍሏቸው ከዚህ ማዕት በፍጥነት እንድንወጣ ነው። ሽማግሌው ድጋፋቸውን ሰጡ። እኔም አስቤበታለሁ። ክፍያው እንዳለ ሆነ የተናገሩትም ግን አሳምኑኛል። ልጁ ወታደር ነበረ፣ እስከ 100 እልቅና የደረሰ ማዕረግም ነበረው፣ ኮማንዶ። አዲስ አበባ እንደኔና እንደናንተ ሳይሆን ጎድጓዳውን በርብሮ ያውቃታል። የነዶዬን አሰራር ብቻ ሳይሆን ፖሊሶችንም እንዴት እንደሚያስቡና አቅማቸው እስከምን እንደሆነ በደንብ ያውቃል። በተጨማሪ ደግሞ ያላቸውን የሚያደርጉለት ማዕት ተከታዮች እንዳለው ነው የሰማሁት። ታዲያ ሻንጣቸውን አዘጋጁ፣ ፓስፖርታቸውንም በኪሳችሁ ይዛችሁ ዙሩ አትለንም አለ አቶ ሙሉ። እናንተስ? እሺ ጉልበታችሁ አልዛለም። እኔ በዚህ እድሜ ወዴት እሄዳለሁ? አይ የሆነ ችግር ገፍቶ ከመጣ እርሷ ከዚህ ውስጥ መኖር የለባትም። እሳቸው ብቻ ለምን? እኔስ? አቶ ሙሉ በድንጋጤና በብስጭት አንቧረቀ። አይ አንተማ ከኔ እኩል የተጨመላለክ ነው። እኔ ቀጥታ የሰዎቹን አካል ቀድጄ ልባቸውንም አይናቸውንም ሆነ ኩላሊታቸውን ባወጣም ያንን ተደራድረህ እንዲሸጥ የምታደርገው አንተ ነህ። ከባለስልጣኖቹ ጋር ግንኙነት ያለህ አንተ ነህ። ከውጭ ደላሎች ጋርም የምታገናኘው አንተ ነህ። አንተማ እንኳን እኛ ዳቢሎስም ነፃ ሊያወጣህ አይችልም። እና እንዳልከው ፓስፖርትህንም ሻንጣህንም ዝግጁ ይሁን። ትንፋሽ ወሰደና ንግግሩን ቀጠለ። ሼኪ ደግሞ ምናልባት ችግር ከተፈጠረ ሁለታችን ይዘን የምንሄደው በቂ ዶላርና ዩሮ ያዘጋጅልን። እሱ ችግር የለውም፣ እቤት በቂ ይኖራል። ፕሮፌሰሩም ይህም በሁለቱም ባልደረቦቼ ላይ የተዘነውን ፍቅር በጥበብ በመጠቀም ሊፈጽም ያሰበውን ኃይለኛ እቅድ አለው። በተለይ ዶክተሯ ተገኝታ ከተወገደች በእርግጠኝነት የሆስፒታሉ ትልቁ ባለድርሻ የእሱ እንደሚሆን አቅዶ ጨርሷል። አዎ እነዚህ ንፍጥ ጭንቅላቶችን በብልሃትና በጥበብ ከዚህ ጉድ ካወጣቸው ለዛ ተገቢውን ክፍያ አስከፍላቸዋለሁ። ቢያንስ እያንዳንዳቸው ካላቸው የሆስፒታል ድርሻ ግማሹን መልቀቅ አለባቸው። እሱን ለማድረግ የሚያግዘኝም ፕላን ደግሞ ጨርሻለሁ። በሂደት ደግሞ በቅርብ ዓመት ሙሉ በሙሉ ያ ሆስፒታል የኔ ይሆናል በማለት በውስጥ የነበረውን ስውር እቅድ በክለሳ በማሰብ ፈገግ አለ። ፕሮፌሰር ምን ጥሩ ነገር ሰማ? ፊትህ ፈጋኮ። አቶ ሙሉ ነው በሁኔታው ተገርሞ የጠየቀው። አይ ዝም ብዬ ነው። ለማንኛውም ብሩ ቤት ካለ ጥሩ። ከዛሬ በኋላ ግን እሷም ብዙም ከኛ አይገናኙም። እርሷንና ሆስፒታላችንን ማትረፍ አለብን። ወንጀለኛ መሆናችን ከተረጋገጠ እኮ ሆስፒታሉን ማትረፍ ቢቻል እንኳን የአክሲዮን ድርሻችን ሊወረስብን ይችላል። አንተስ በደህና ጊዜ ጥሩ ትምህርትና ሙያ አለ። በዛ ላይ በ50 ዓመትህ ወንድ ላጤ ነህ። የሆነ ነገር ብትደሰትም ሰርተህ ትበላለህ። እኔ ግን ያን ሁሉ ቤተሰብ ችግር ላይ መጣል እኮ ነው። ታውቃላችሁ እኔ እንደ ሼኪ እዚችም እዛችም ድርጅት የለኝም። ያለኝ ጠቅላላ ሀብት ሆስፒታሉ ላይ ፈሰሰ ነው። አቶ ሙሉ ስጋቱን ተናገረው። አዎ ስጋትህ ትክክል ነው። ያ ከመሆኑ በፊት ግን ቀድመን የሆነ ነገር እናደርጋለን። እስከ መጀመሪያ ጠበቃችንን ላማክረው። በዚህ ጊዜ ሼኪው ስልክ ደጋግሞ ጠራ። አንዱን ሲዘጋው ሌላው ይጠራል። 4 ልጆቻቸው ናቸው በየተራ ይደወሉት። ምንድነው ሼኪ አንሱት እንጂ። አረ ልጆቼ ናቸው፣ የሆነ ነገር ሳይከሰት አይቀርም። ፕሮፌሰሩ ምን ነው ተከበን ይሆን እንዴ አለ። ሼኪው ለሱ መልስ ሳይመልሱ የመጨረሻ ልጃቸውን ስልክ አነሱ። ጀማል ምንድነው አባታችሁን የምታስቸግሩት? አረ ስለ ሆስፒታሉ ፌስቡክ ላይ የማይሆን ወሬ እየተወራ ነው። ያው መቼስ ሰሞኑን ያለንበት ሁኔታ ታውቃላችሁ። ግን አይዟችሁ ገዳዩ ዶክተር ስትያዝ ወሬም አብሮ ይከስማል። አረ እንደዛ አይደለም፣ እሷ በፌስቡክ አልገደልኩም የሚል መልእክት ትለቃለች። በምስልም በጽሁፍም እየተቀባበሉት ነው። አባዬ ምንድነው እየተፈጠረ ያለው?
በልቻው እደውልልሃለሁ። በንዴት ስልኩን ጠረቀመውና ሙሉ በሙሉ አጠፋው። ምንድነው የተፈጠረው? ሁለቱም በአንድነት ጠይቋቸው። ሴትዮ ከተደበቀችበት ጉድጓድ ሆና የመጀመሪያ ሚሳኤሎችን ተኩሳለች። እናም ባይገድለንም በደንብ የሚያቆስለን ይመስለኛል። ያ አላህ ያ ረቢ፣ በስተመጨረሻ ቅሌት። ሼክ የሆነውን በቀጥታ ለምን አይናገሩም? ፌስቡክ ነው ምንድነው የምትሉት? ይሄ የምትጎረጉሩት ነገር መሰለኝ። በዛ ላይ የሆነ ነገር ተናግራ ለቃለች ነው የሚሉት። ሁለቱም ስልካቸውን አውጥተው ፌስቡክ ከፈቱ። ፕሮፌሰሩ በሜሴጅ ሊንክ ተልኮለታል። የተሰባበሩ ነፍሶች የሚል የፌስቡክ ገጽ ነው። ከተከፈተ ገና 2 ቀኑ ቢሆንም ከ1200 በላይ ተከታይ አለው። ምስሉ ከጽሁፉ ስር ገጭ ብሎ አዲስ የተነሳች ፎቶ መሆኑን እርግጠኛ ነው። በዚህ አይነት አለባበስ አያውቃትም። ትንሽ ከሳ ያለች ቢመስልም የመጎሳቀል ሁኔታ አይታባትም። የለበሰችው ልብስ የተመረጠ፣ ያለችበት አካባቢ የጸዳ፣ ሁኔታዎቹ የተረጋጋ ነው። ጽሁፉን ተውና ሊንኩን ተጫነው። ወደ ቪዲዮ መራው። ትዕግስት አጥቶ ሁሉም እንዲሰማው ድምጹን ከፍ አድርጎ ከፈተው። እኔ ዶክተር ሰጲራ እባላለሁ። አብዛኞቻችሁ የት ነው የምናውቃት እያላችሁ ራሳችሁን በማስጨነቅ ላይ እንዳላችሁ እገምታለሁ። ግን አትጨነቁ። ሰሞኑን በየቴሌቪዥን ጣቢያውና በየሬዲዮ በተገኘችበት ትያዝ የሚል አዋጅ ተላልፎብኛል። ምክንያቱም ጓደኛሽን ገድለሻሽ ነው። እኔ ግን ከሞት ያዳነኝ ያ ገድለሻል የተባልኩት ወዳጄ ኤልያስ ነው። እሱን ቤቱ ሄደው ካጠቁት በኋላ የገደሉት መስሏቸው ወጥተው ወደ እኔ ሲመጡ ቀጥታ በእይትና በሞት መካከል ሆኖ የደወለልኝ ሞቹ ኤልያስ ነው። ቀድቻለሁ፣ አድምጡት። ሄሎ፣ ማን ልበል? ዶክተር አምልጪ፣ ሊገድሉሽ እየመጡ ነው። ኤልያስ እባክሽ ፍጠኝ። ኤልያስ አንተ ደህና ነህ? ጎድተዋል እንዴ? እንዲህ ነበር የሆነው። ድምፁ የእሱ መሆኑን ደግሞ ቤተሰቦቹና የምታውቁት ሰዎች ምስክር መሆን ትችላላችሁ። እንግዲህ ለምን ኤልያስ ተገደለ? እኔስ እንዴት ተረፍኩ? ገዳዮቻችንስ ማን ናቸው? ምክንያታቸውስ ምንድነው? እንደ አስፈላጊነቱ የጓደኞቼ ገዳዮችና የኔ አሳዳጆች ለፍርድ እንዲቀርቡ ድረስ በተከታታይ የማቀርብላችሁ ይሆናል። እስከዛው ለፍትህ ስትሉ ለተገፉና ለተሰባበረ ነፍስ ያላችሁን ዜጎች ስትሉ ይህን ገጽ ሼር፣ ላይክ እና ያደረጋችሁ ጠብቁ። አመሰግናለሁ። ወደ ፌስቡክ ጽሁፍ ተመልሶ አየው። ሲጀመር 1200 የነበረ ተከታይ 1653 ደርሷል። ከ70 በላይ ሰው ሼር አድርጎታል። እርግጠኛ ነው ከአንድ ሰዓት በኋላ ከ100 በላይ ዩቲዩበሮች ዜና ሰርተውበት በመላው ዓለም ይበትኑታል። ከ10 ዓመት በላይ ትቶት የነበረው ጨጓራው ተነሳበት። የተረገመኝ ጠረጴዛውን በቡጢ ነተረው። ቀስ ጠረጴዛውን ሳይሆን እሷን አገኝቶ ነው እንዲህ መነረት አሉ ሼክ። አሁን እየደከማቸው ነው። ይችን ሴት እንደምንም ብገላገል ራሱ እፎይታ አይሰማኝም አሉ በውስጣቸው። እንዲህ ሌሉ የቻሉት ፕሮፌሰሩ ባላቸው ትልቅ ፍራሻ ነው። በህይወት ጉዟቸውን ፊታቸውን የተጋረዱ ብዙ ግለሰቦች በቀላሉ ዞር አድርገው መንገዳቸውን በመቀጠል በሰላም ዛሬ ላይ ደርሰዋል። ይሄ ፊታቸው የተቀመጠው ፕሮፌሰር ግን በቀላሉ የማይገፉት ቋጥኝ ነው የሆነባቸው። አሁን በጣም ነው የሚጠሉት፣ በጣምም ነው የሚፈሩት። ፕሮፌሰር ስልኩን አወጣና ደወለ። ሄሎ ዶዩ። አቤት። ሰዎችህ ጎንደር ደረሱ እንዴ? አዎ ደርሰዋል። የእናቷን ቤትንም አግኝተዋል። ግን እስካሁን እሷን ሊያገኟት አልቻሉም። እሷ እዚህ ሆነች። እሷን መፈለግ ያቁሙ። አሁን እናትየውን በአይነ ቁራኛ ይከታተሉ። በስንት ሰዓት ይገባሉ? በስንት ሰዓት ይወጣሉ? አብሯቸውስ ማን ይኖራል? እሱም ብቻ ይስሩ። እሺ እነግራቸዋለሁ። እና ደግሞ አንተም አሁን ተነስና እዛው ገብተህ እንድታደር 1-2 ሰው ይዘህ ሂድ። በቂ ገንዘብና መሳሪያ ያዝ። ምንድነው ጦርነት ልንከፍት ነው እንዴ? በዶዬ የቀልድ የሚመስል ንግግር ተበሳጨበት። አንተ ምን አይነት ሰው ነህ? ከዚህ በላይ ጦርነት አለ? የዚህ ሴት ሁኔታ ለመቋጨት 1 ሚሊዮን ብር ተመድቦላቸዋል። አሁን ወደ ሂሳብህ 200,000 ብር አዘዋውርልሃለሁ። አመሰግናለሁ። እንዳልክ አደርጋለሁ፣ ግን እዛ ሄጄ ማደርገው ማለቴ ተልእኮአችንን አልነገርከኝም። ለጊዜው ያልኩህን ብቻ አድርግ። እዛ እንደደረስክ ደውልልኝ። ምን እንደምታደርጉ ነግርሃለሁ። ታዲያ ተሳስተህ እንኳን በሾፊያ ስልክ እንዳትደውል። እንደውም አሁኑ ከስልክህ ላይ አጥፈው። ስትፈልገኝ አሁን በዚህ እየደወልኩልህ ባለሁት የሚስጥር ቁጥሬ ነው። ገብቶሃል? እሺ። ስልኩ ተዘጋ። ሁለቱም አፍጥጠው እያወራ ስላለው ነገር እያብራራችለት ጠየቁት። እንዲህ አይጧን ከጎሮ ለማውጣት ወጥመድ ማጥመድ ብቻ በቂ አይደለም። ወጥመዱ ጫፍ ላይ የምትወደውን ምግብ ማንጠልጠል የግድ ይላል። እና አህማችን ልታፍን ነው ማለት ነው? እንዳይሆን ሼክ ፈገግ አሉ። ጠየቁ። የእናትየው በቂ ካልሆነ አሉ የተባሉ ጠቅላላ ዘመዶቿን አፍኜ የምጨርስላት አንድ ታሪክ ልንገርህ። ይቀጥሉ። የዛሬ 10 ዓመት ለመጀመሪያ ጊዜ ስትተዋወቀና ስለዚህ ሆስፒታል ስራ እቅድ ስታወራኝ በጣም ተደምምብህ ይህ ጥበበኛ ምሁር ቢሰልምና አንዷ ልጄን ብድርለት ብዬ ተመኝቼ ነበር። ትዝ ላይልህ ይችላል። ለተወሰነ ቀንም ሃይማኖት ላይ ስላለህ አቋም በሰብሰብ አስባቡ ጠይቄህ ነበር። እንኳንም ጥሩ መልስ አልመለስክኝም። በገዛ እጄ ግዙፍ አውሬ በውስጥ ያሰረ ሰው አማች አድርጌ እቤት ያስገብቼ መጥፌን አመቻችቼ ነበር። አቶ ሙሉ በንግግሩ ሳቀ።
መቼስ ሁለታችሁም ውስጥ ያለው ሰይጣን እኔ ውስጥ ካለው ሰይጣን አይተናነስም። እሱስ እውነትህ ነው። ልዩነቱ ግን አንተ ውስጥ ያለው ያው ካንተ ጋር ስለተማረ የተለየ ነው። ተንኮል በትምህርት ሲታገዝ ደግሞ ትክክለኛው ማሳያ ሆኗል። ያው ነው ልዩነት። ሰዓቱ ከምሽቱ 4 ሰዓት ነው። ፕሮፌሰሩ ከዶዬ ጋር በስልክ እያወራ ነው። ዶዬ እንደታዘዘው ጎንደር ገብቶ ቀድሞ እዛ ገብተው ተልእኮ ላይ ከተሰማሩት የራሱ ሰዎች ጋር ተቀላቅሏል ሆኗል። እሺ ፕሮፌሰር፣ አሁን ያለነው አሮጊታ ቤት ፊት ለፊት ነው። ጥሩ። አብሮት ቤት ውስጥ ስንት ሰው አለ? ብቻቸውን ነበሩ። አሁን ከመሻ ግን አንድ ሴት ከ8 ዓመት ልጆቿ ጋር መታ ተቀላቅላቸዋለች። እህቷ እንደሆነች አረጋግጠናል። እስካሁን ስላልወጣች በእርግጠኝነት አብራችሁን የምታድረው ማለት ነው። እንግዲህ ዛሬ ማድረግ አንችልም ማለት ነው። እና እንዴት እናድርግ? ምንም አታድርጉ። ዝም ብላችሁ አሁን እያደረጋችሁት እንዳለ ተከታተሉ። ምናልባት ሴቲቱ ወጥታ የምትሄድ ከሆነ ደውሉልኝ። ሴትዮዋን ፈጽሞ ከዓይናችሁ ሊሰወሩ አይገባም። እሺ አለቃ፣ በቃ ቻው። አዲስ ነገር ካለ በማንኛውም ሰዓት ደውሉልኝ አለና ስልኩን ዘግተው ወደ ኪሱ በመመልከት ትኩረቱን ፊት ለፊት ወዳለው ሰው መለሰ። እሺ አቶ ሙሉ አለው። ፊት ለፊት የተቀመጠው አቶ ሙሉ መለሰ። በዚህ ሰዓት ሁለቱንም ወደ የቤታቸው አልገቡም። ቦሌ አካባቢ የሚገኝ ቪአይፒ ክፍል ያለው ውስኪ ቤት ጎን ለጎን ተቀምጠው እየዶለቱ ናቸው። አሁን እናታን አግኝተናቸው እንበል። ከዛስ? ሁኔታው ሙሉ በሙሉ ግልጽ ያልሆነለት አቶ ሙሉ ጠየቀ። ከዛ ማለት እንዴት እሷን አግኝተን ወደኛ መተን ልጇን እንድትሰጥ እናስፈራራታለን? ስልኳ እንደሆነ አይሰራም። ለሷ አታስብ፣ አድራሻን እኮ ሰጥታኛለች። እንዴት? መቼ? በሚስጥር ማውራት ጀመረች እንዴ? አቶ ሙሉ ድንገተኛ የጥርጣሬ ሐሳብ በአእምሮ ተሰነቀረ። ባክሃት በርግጥ ባለፈው መልእክቱን ስትለቅ ያየንበት የተሰባበሩ ነፍሶች የሚል የፌስቡክ ገጽ አለ አይደል እንዴ? ወይ ቀጥታ የሷ ነው፣ ካልሆነም ደግሞ የሚረዳት ሰው የሚቆጣጠረው ነው የሚሆነው። በዚህም አለ በዛ ገጽ ላይ መልእክቱን ኢንቦክስ እናደርግላታለን። ከዚያ እየተከለፈለፈች ቤቴ ድረስ ትመጣለች። እሷ ከተያዘች በኋላ እናትየውን እንለቃቸዋለን አይደል? እስካሁን አላሰብኩበትም፣ ግን አሁን ያ ምን ያሳስባል? አሁን እንዲሁ ዝም ብዬ ነው። አሁን ቀለል አለኝ። እንደህን ጭንቅላትህን ተጠቅመህ ከዚህ ማዕት ካወጣህን የዘላለም ባለውቴ ነህ። አትጠራጠር፣ ለሽልማቱ ብቻ ተዘጋጅ። አሁን እንሂድ። ሂሳብ ከፍለው ተያይዘው ወጡና ሁለቱም በየራሳቸው መኪና ገብተው በተለያየ አቅጣጫ ወደ የቤታቸው አመሩ። እቤት ውስጥ አብያት፣ ካሳ፣ ህፃኑ በድሉና አዲስ የተቀላቀለቻቸው የዶክተሯ ተመላላሽ የቤት ሰራተኛ የነበረችው ምግብ አብሳዩዋ ክብነሽ ብቻ ነው ያሉት። 3 ወንዶችና የበደሉ እናት ሰብለ ለተልእኮ ተሰማርተዋል። ክብነሽ ህፃኑ በድሉ ስለተኛ ምናልባት ድንገት ሲባንን እንዳይደነግጥ እሱን ለመጠበቅ ላይ መኝታ ክፍሏን ያለችው። የተቀሩት ግን 3ቱም ሳሎን ተቀምጠው ስራ እየሰሩ ነው። ካሳ ኮምፒውተሩን አዘጋጅቶ ካሜራውን ደቅኖ ማይክሮፎኑን ደቅኖ የዶክተር ሰጲራን ዝግጁ መሆን እየጠበቀ ነው። እንዴት ነኝ? አምሮብኛል እንዴ? ተጎሳቆዬ መታየት አልፈልግም አለች። አሪፍ ነሽ፣ ምንም አትይም አላት አብያት። ካሳ አብያት ላይ ፈጠጠበት። ምን ነው የተሰሰተ ነገር ተናገርኩ እንዴ አለ አብያት። ከንግግሩ መካከል የትኛው ካሳ እንዳበሳጨው ስላልገባው እንዴት ምንም አትይም ትላታለህ? እኔን ስሚኝ ልጄ፣ ፊትሽ የውበት ሻማ ለብሷል። በዛ ላይ ከግንባርሽ የሚፈልቅ የማር ወረራ ይንጠባጠብበታል። እርግጥ ወለላውን እኔ ከሩቅ እየታየኝ ቢሆንም ይህ አጠገብሽ ያለው የማይረባ ሰውዬ ግን የማየት ብቃት የለውም። አይቶ የማድነቅ ብቃት ከሌለው ደግሞ የማፍቀርን ብቃት እንደሌለው ግረ መንገድሽን ማረጋገጥ ትችላለሽ። ይህ ደግሞ ያበሳጫል። ቢሆንም ዋናው ለእኔ ወለላውን ሲንጠባጠብ ፊትሽን ሲያበሰው ማየቴ ነው። እንደውም ከፊትሽ ላይ ትንሽ በጣጤ ቀነስ አድርጌ ለዚህ የድሮ ወታደር ላቅምሰው እንዴ? አዎ ምናልባት በዛን ጊዜ ልዩና ድንቅ የውበት ቀንዲል ነች ብሎ ለመመስከር ይገደድ ይሆናል። አብያት ሌላ ሰው እንዲህ ተናግሮት ቢሆን ይህኔ በዛ እንደሺ ግዙፍ በሆነ ክንዱ አንቆት ነበረ። ካሱን ግን በጣም ስለተረዳው እንደውም በሚናገረው ማንኛውም ነገር እየተዝናና ነው። ዶክተር ፈገግ አለች። ዋና አንተ ቆንጆ መሆኔን መመስከርህ ይበቃል። እንደዛ ከሆነ እንቀጥላለችው። የሷ ውበት የመነተረኪያ ርዕስ ሆኖ እንዲቀጥል ስላልፈለገች ጉሮሮዋን አቀረረች። ዝግጁ ሆነች። ምልክት ሲሰጣት አይኖቿን ካሜራው ላይ ፍጥጣ የተዘጋጀችበትን ማውራት ጀመረች። ዛሬ እንግዲህ ዘርዘር ያለ ነገር ነግራችኋለሁ። ዳይመንድ ኢንተርናሽናል ሆስፒታል ሲመሰረት ለትርፍ ብቻ የተቋቋመ ድርጅት አልነበረም። ቢያንስ በግልጽ ስንነጋገርና ሆስፒታሉን ዓላማና ግብ ዘርዘረና በፕሮቶኮልም አዘጋጅተን ስንወያይ ሀገራችን ረድተን እኛም ጥቂት ለመጠቀም ነበር። ህዝባችንን ከበሽታና ስቃይ እየፈወስን በሂደት በውጭ ሄዶ መታከም ያለባቸው እንደ ኮላሊት ንቅለ ተከላ፣ የልብ ኬዞችን የመሳሰሉትን ተገቢ መሳሪያዎችን በማስገባት ሰው ከሀገር ሳይንከራተት በተመጣጣኝ ክፍያ መታከም እንዲችል ለማድረግ ነው። ከሀገራችንም አልፈን በምስራቅ አፍሪካ ተመራጭና የህክምና ማዕከል ገንብተን ጎረቤት ሀገሮች ሀገራችንን እየመጡ የሚታከሙበት ሁኔታ ለማመቻቸት ነበር እቅዳችን። ብዙ ሩቅ ሀሳብ እቅድ በማንገብ ሆስፒታሉን ገንብተን ነበር። በዛም ከ8 ዓመት በላይ እድገቱን የጠበቀ የምታውቁትን አይነት ገርናና ሆስፒታል መገንባት ችለናል።
ግን የሚገርመው ከመካከላችን ሆነው ከመጀመሪያው ጀምሮ ስውር ሐሳብና እኩይ እቅድ የነበራቸው ሰዎች ነበሩ። ሰሞኑን እንደሰማሁት አሁን በተፈጠረው ችግር ምክንያት ሆስፒታሉ ላይ የተለያዩ ሀሜቶችና እየተወሩ እንደሆነ በየማህበራዊ ሚዲያው አንብቤያለሁ። ችግሩ ቀጥታ ከሆስፒታሉ ጋር የሚገናኝ አይደለም። ሆስፒታል ውስጥ የሚሰሩ ዶክተሮች፣ ነርሶች፣ ሌሎች ባለሙያዎች በጣም ድንቆች፣ በስነ ምግባር የሚሰሩና በጣም የሚኮራባቸው የሀገር አለኝታ ናቸው። ችግሩ እጮኛ የነበረው ፕሮፌሰር የተመለከተ ነው። በእውነቱ እሱን እጮኛ ብዬም ሆነ ፕሮፌሰር ብዬ መጥራት አፍራለሁ። እስኪ ፖሊሶች ስራቸውን በሐቀኝነት የምትሰሩ ከሆነ ፕሮፌሰሩን በሆስፒታሉ ሽፋን ከጥቂት የሆስፒታሉ ባለቤቶች ጋር በመመሳጠር ምን ይሰራ እንደነበር አጣሩ። ሲሆን ፕሮፌሰሩ ራሱ ነገ በጠዋቱ በቅርብ ካለ ፖሊስ ጣቢያ በመሄድ እያንዳንዱን የሰራቸውን ወንጀሎችና ቀፋፊ ኃጢያቶች እንዲናዘዝ ምክር እሰጠዋለሁ። ይህ ምናልባት በፍርድ አደባባይ መስቀል ሲገባው በእድሜ ልክ እስራት እንዲቀጣ የቅጣት ማቅለያ ሆኖ ይታሰብለት ይሆናል። ካልሆነም እንዳልኩት ፖሊሶች እኔም ማሳደዱን ለጊዜው ገታ አድርገው ምርመራቸውን በሱ ዙሪያ ቢያደርጉ ስለ ኤልያስ ግድያ ማንነት ሆነ ስለ ሌሎችም ለመስማት የሚሰቀጥጡ ወንጀሎችም በርብሮ ለማውጣት ወደ ትክክለኛው አቅጣጫ ይመራቸዋል። አሁን እኔም እየተሳደድኩ ያለሁት ጓደኛዬ ኤልያስም ሊገደል የቻለው እነዚህ በፕሮፌሰሩ የሚመስሉ ማፊያ ቡድኖች የተሰሩ ያሉት ለጆሮ ሰቅጣጭ ወንጀል ደርሰን ልናስቆማቸው እንቅስቃሴ ስለጀመርን ነው። አውቃለሁ አሁን ፖሊሶች ፕሮፌሰሩና ከኋላው ያሉ ሰዎች ላይ ምርመራ ለመክፈት ቀላል አይሆንላቸውም። ምክንያቱም ከፕሮፌሰሩ ወንጀሉ ጀርባ ከእርሳም የሆኑ ትላልቅ ባለስልጣኖች፣ ጥቂትም ቢሆን የፖሊስ አዛዦች አሉበት። ለማንኛውም 3 ቀን እሰጣቸዋለሁ። ከ3 ቀን በኋላ የፕሮፌሰሩ ወንጀሎች በዝርዝር እመለስባቸዋለሁ። በነገራችን ላይ ጎበዝ የምርምር ጋዜጠኛ የሚኖር ከሆነ በፌስቡክ ገጻችን በውስጥ መስመር ቢያናግረኝ መነሻ የሚሆኑትን ተጨባጭ መረጃዎች ለመስጠት ፈቃደኛ ነኝ። ከጎኔ ለሆናችሁ ፍትህ አፍቃሪ ሁሉ አመሰግናለሁ። ከ3 ቀን በኋላ በሌላ አዲስ መረጃ እመለሳለሁ። እስከዛ ሁላችሁም በየእምነታችሁ ጸልዩልኝ። ጨረሰችና ከካሜራው ፊት ወንበሮቿን ዞር አድርጋ ተቀመጠች። እንዴት ነበርኩ ስትል አስተያየታቸውን ጠየቀች። አሪፍ ነው፣ ለፖሊሶችም ለወንጀለኞችም እንዲሁም ለህዝቡ ጥሩ የቤት ስራን ይሰጥሻቸው አላት። ከፊቷ የቆመው አብያት ፊት ለፊቱ ላይ የተጋደመውን መስመር በእጆቹ እየዳበሰ ካሳ ካሜራውን በኮምፒውተር እያገናኘ መናገር ጀመረ። ከ3 ቀን ሰጣቸዋለሁ ስትይ ትገርሚያለሽ አላት። ለምን ገርማለሁ? አሁን እስከ 3 ቀን ነሱ ያለሽበትን አግኝተው ጉሮሮሽን እንደማያንቁሽና እንደማይገላግሉሽ በምን እርግጠኛ ሆንሽ? በአብያትሽና በጓደኞችሽ ተማምነሽ ብቻ እንዳይሆን። አዎ በእነሱ ብቻ ሳይሆን በአንተም ጭምርን የምተማመነው። እኔን ግን ብትድኝም ቢይዙሽም ችግር የለብኝም። ደነገጠች። ምን ማለት ነው? ካንተ በላይ ለኔ የሚጨነቅልኝ ሰው ይኖራል እንዴ? ካገኙ እንደሚገድሉን አታውቅም? አውቃለሁ፣ ግን አንቺን ብቻ ገድለው እንደማይሄዱ አውቃለሁ። እዚህ ቤት ያገኙትን ሁሉ አንድ ላይ ጨፍጭፈው ነው የሚሄዱት እና ይህ ይበልጥ አያስፈራህም አለው። አብያት ተገርሞ ትቀልዳለህ? ምናልባት እዛ ስንሄድ እኔም ጸባዩን አሻሽል ይሆናል፣ እሷም እኔን እንደድሮ ወደ ማፍቀር ትመጣ ይሆናል። አዎ ቶሎ ሄጄ ሰማይ ቤቱን ኑሮ መሞከር እፈልጋለሁ። አሃ እዚህ ያልተሳካልህን እዛ ልትሞክር? አዎ ግን እዚህ እሷም በህይወት ቆይታ አንተም ሰላም ሆነ ሁለተኛ እድል ለማግኘት መሞከሩ አይሻልም አለው። እዚህማ በይት ይቺ ዓለም የቀሽሞችና የደደቦች ነች። ለእንደን አይነት ጄኒየስ ቦታ የላትም። በፊት ያንስ ግብግብ የስም ፕሮፌሰር ተከፊቴ ተጋርዶ ነበር። አሁን ደግሞ አለ። የዶክተሯን ንግግር ኮምፒውተሩ ላይ ኤዲት እያደረገ ነው። አሁን ደግሞ ምን? አብያት በገረምታ ጠየቀው። አሁን ደግሞ ያው አንተንና እኔና እሱ መካከል ተጋርጠሃል። እውነቱም የቆመው መካከላቸው ነበርና ዞር ብሎ ወደ መቀመጫው ሄዶ ተቀመጠ። አይ ጭንቅላት፣ አሁን ከቆምክበት ወደ መቀመጫ ሄደ ስለተቀመጥ ከመካከላችን ዞር አልክ ማለት ነው። ጥሩ ጭንቅላት አለ፣ ግን አብዛኛው ክፍሉ በቅዠት የተሞላ ነው አለው አብያት ኮስተር ብሎ። እና ዶክተሩ ላይ አይኔን አልጣልኩም እያልክ ነው? አፋጠጠው። ዶክተራና አብያት በአፍረት ተሸማቀው እርስ በእርስ ተያዩ። በሉ እናንተ ቀልድ አያልቅባችሁም። ልብሴን ቀይሬ ቢጃማ ነገር ለብሼ ልምጣ ብላ ወደ መኝታ ቤቷ ስትንቀሳቀስ ደግሞ ቢጃማው ሰውነትሽን የሚያሳይ እንዳይሆን የሰው አይን እንደሚያሳክክ ታውቂያለሽ አይደል አላት። ካሳ አውቃለሁ አታስብ አለችው። አብያት ሳቀ። አሁን ሁለቱ ብቻ ቀሩ፣ ካሳና አብያት ብቻ። አብያትም አሁንም ማን ታፈቅራታለህ ሲል ጠየቀው በሐዘኔታ። አሁንም ስትል ነፍስ ካወኩበት ጊዜ አንስቶ እሷ ማፍቀር መች አቁም ያውቅና እና እንዴት የተለያያችሁ ይመስላል? እሷ ተለየችኝ እንጂ እኔ ተለየቻት አላውቅም። እሺ እሷ እንዴት ተለየች? እኔ እንጃ፣ ጓደኞቼ ማፍቀር አልቻልክበትም ይሉኛል። ለምሳሌ አንድ ጊዜ የዩኒቨርሲቲ ተማሪ ያለን የራሷ ጓደኛ መጣችና ለምን በስርዓት አታፈቅራትም አለችኝ። ፍቅርና ስርዓት ምን እንደሚያገናኛቸው ስላልተገለጸልኝ እንዴት ማለት እያፈቀርኳት አይደለም ወይ ብዬ ተሟገትኳት። ፍቅር እንደዚህ አይደለም። ትቀጥራታለህ፣ አይኗን አይተህ ትሸኛታለህ። የእውነት የምታፈቅራት ከሆነ ይህ በቂ አይደለም አለችኝ። እሺ ምን ማድረግ እንዳለብኝ ወይ ያሳየኝ ንገረኝ አልኳት።
ብቻችሁን ስትሆኑ እቀፋትና ከንፈሯን ሳማት። አልፎ አልፎ ማታ ይዛሃት ውጣና አዝናናት። አልጋ ያዙና ይዛሃት ግባ። ውሰድና ጡቶቿን እንዳብስላት። ከዛ ሁኔታውን አያየህ ትቀጥላለህ አለችኝ። እኔ እኮ እሷን ካፌ ቀጥሬ ፊት ለፊት አስቀምጬ ሳወራት ወይም ላይብረሪ ፊት ለፊቷ ቁጭ ብዬ እንኳን ሳጠና ከንፈሬን ከከንፈሯ አይነካም። ፊት ለፊቴ ተቀማጣ ተለበሰች ልብስ ሳይሆን እርቃን ገላዋን የሚታየኝ። የጡት ማስያዣ አይደለም ፓንቷን ራሱ ላይ አላስቀርም። እና ማፍቀሬ ማረጋገጫ አንቺ እንደምትዩ ከሆነም በጣም ጥሩ ስራ እየሰራ ነው። ፊት ለፊት ኖራችም አልኖራችም በልቤ ውስጥ እርቃኗን ስትንገዋለል አይደል የምትውለው። በየቀኑ በኡሌም በህልሜም እንደሳምኳትና እንዳሰብኳት ነው። ይህን የማታውቁ ከሆነ ጓደኛዋ ስለሆንሽ ሂጂና ንገሪያት ብዬ ሸኘዋል። ከዛስ እንዴት ሆነ ሲል ጠየቀው። ሳቁ እንዳያመልጠው ለመቆጣጠር እየተሰቃየ። ሁለቱም ከወር በላይ አኮረፉኝ። እውነቱን ነው ተናገርኩት። ምን አጠፋው? ያለፈው አልፏል። አሁን ግን እድሉ አለ፣ እንዳታባክነው። አቤት ሰውን መምከር ሲወድ። እስኪ መጀመሪያ ለራስህ ወቅ። እኔ ደግሞ ምን ሆንኩኝ? አላውቅም እንዴ? ልብህ አልነገረህም? አፍቅርሃታል እኮ። እኔ እንደውም የዚህን ታሪክ መጨረሻ ለማወቅ ከፍተኛ ጉጉት ላይ ነኝ። አሁንም ለሁለተኛ ጊዜ አንተ ይዛሃት ሄደህ በሌላ ሰው ተነጥቄ አጣታለሁ ወይስ ፕሮፌሰሩን በቀል ጭምር አንተን በማሸነፍ በቀላለሁ? ልብ አንጠልጣይ ነው አይደል? አንተ የምትገርም ሰው ነህ። ደግነቱ በደህና ጊዜ ያበድክ እድለኛ ሰው ነህ ሲል ዶክተሯ ከላይ የደረጃው የእግር ኮቴ ተሰማና ሁለቱም አይናቸውን ወደ ላይ አንጋጠጡ። ሙሉ ሰማያዊ ቀለም ሱሪና ጃኬት ያለው ቢጃማ ለብሳ ከታች ነጭ ሲልበር ጫማ ተጫምታ ወደ ታች እየወረደች ነው። አሁን ኤዲት አድርጌ ጨርሻለሁ። ልቀቀው። ለሰውዬሽ ሊንኩን ልክላታ አድርገው። ፕሮፌሰሩ ከመጠጥ ቤት ወጥቶ ወደ ቤቱ እየነዳ ሳለ በስኮፖኪዮ ድንገት ወደ ኋላው ሲመለከት የሆነ የማያጠራጥር ነገር ተመለከተ። ከፊት ለፊቱ አደባባይ አለና ዞሮ ወደ ግራ ታጠፈ። ከኋላ ተመልክቷት የነበረችው ነጭ ቲዩት መኪና እንደሱ እንዳደረገው አደረገች። ምን እየተካሄደ ነው? ፍጥነቱን ቀዝቀዝ ሲያደርግ መኪናውም ቀዝቀዝ አለች። እጁን ወደ ጀርባው ልኮ ጎኑ ሽጦ የነበረውን ሽጉጥ አወጣና ፊት ለፊት አስቀመጠው። ዝም ብሎ ወደፊት ነዳ። ብርሃን አደር ሞል ጋር ሲደርስ ወደ ቀኝ ታጠፈና ወደ ውስጥ የሚያስገባ ቀጭን መንገድ ውስጥ ገባ። ከኋላ ምንም አይታየውም። አዎ ሸወድኳቸው ማለት ነው ብሎ አስቦ ሳይጨርስ መኪናዋን አያት። ወደ ግራ ታጠፈና ውስጥ ለውስጥ ተሽለክልኮ በቀነኒሳ ሆቴል በኩል ወጣና ዋናውን ወደ ቡሌ አየር ማረፍ የሚወስደን መንገድ ያዘ። አሁንም እየተከተሉት ነው። ከመገናኛ ወደ ቃሊቲ የሚወስደን መንገድ ጋር ሲደርስ ወደ ቀኝ ታጠፈና ቀጥታ መንዳት ጀመረ። በዚህ መንገድ ለምን እንደመጣ አያውቅም። እርግጥ የቤቱን መስመር ይዟል፣ ግን የተሻለ እንደዚህ ጭር ያለ መንገድ መጠቀም ይችል ነበር። ማናቸውም ከኋላ የሚከታተሉኝ ራሱን ጠየቀ። ባለስልጣኖቹ እያሳደዱት እንደሆነ ገባው። ከፍራቻቸው አንፃር ወይ ምን እየሰራ እንደሆነ ሊከታተሉት ካልሆነም ሊያስገድሉት እየሞከሩ ይሆናል። ስልኩን አወጣና ደወለ። ሄሎ ሙሉ። እሺ ፕሮፌሰር፣ እቤት ገባህ እንዴ? ምን እገባለሁ? የሆኑ ሰዎች እየተከታተሉኝ ነው። ምን አይነት ሰዎች? አላውቅም። የሆነች ነጭ ቶዮታ መኪና ነች። ውስጥ ሁለት ሰዎች ያሉ ይመስለኛል። እርግጠኛ ነህ ግን? እርግጠኛ ሳልሆን እደውልልሃለሁ። ያላወቁት እንደዚህ የሚያደርጉት እነማን ናቸው? ምን ለማድረግ ፈልገው ነው የሚለው ነው። ለምን አታናገራቸው? ሰውዬ ስካር ላይ ነህ እንዴ? ለምን ፈጥናችሁ አትገሉኝም ብዬ ነው አቁም የማናገራቸው? ግራ ገብቶኝ እኮ ነው። ለፖሊስ ልደውል እንዴ? አይቆይ ትንሽ ላጣራ። ምናልባት እንደዛ ባለስልጣን ወዳጆች ክፉ ነገር አስበው እንዳይሆን። እንዴ እነሱ ከሆኑ አሁኑኑ ደውልና እንዳያደርጉት ነገራቸው። አንድ ነገር ከሆንኩኝ እያንዳንዱን ወንጀልና ወንጀል ዝርዝር ለሚመለከተው አካል ሆነ ለሚዲያ እንድበተን ከ5 የበለጡ ወዳጆች ጋር በትኛለሁ። እኔም በማስወገድ ከወንጀል ነፃ መሆን ፈጽሞ አይታሰብም። ይህ ለሁላችንም ይታሰራል። ለሁላችንም ስትል ላንተና ለሺፍም ጭምር። በስመ አብ በል። አሁን እንዴት በእንደዚህ አይነት ሁኔታ የምትጠረጥረኝ? አሁን ጊዜ የለኝም። ስማኝ፣ እቤቴ አካባቢ እየደረስኩኝ ነው። ሰዎቹም ከኋላ ያሉ። አሁኑኑ ለባለስልጣኖቹ ቢያንስ ለዋናው ደውልና አስጠንቀቅልኝ። አሁኑኑ። ስልኩን ዘጋው። ወደ ቤቱ በሚያስገባው ቅያስ ሲታጠፍ ቲዮታዋ ታጠፈችና ፊቷን ወደ መጣችበት አዙራ ተመልሳ ወደ መጣችበት በረረች። ተንፈስ አለ። እቤቱ ደርሶ ክላሱን ሲያጮህ ዘበኛው ከፈተላት። ወደ ውስጥ ገባና መኪናዋን በቦታ ቆመ። እቤቱ በሰላም መግባቱን አላመነም። የመኪናውን ሞተር አጠፋና ከመኪናው ወርዶ ወደ ቤቱ ገባ። በዚህ ነፋሻማ ምሽት ከጭንቅላቱ ላብ እየተንጠባጠበ ነው። አሁን ይህ እንደውም ለኔ ጥሩ ማንቂያ ነው ሲል አሰበ። መኝታ ቤቱ ገባና ልብሱን አውላልቆ ቢጃማ ቀየረ። ወደ ሳሎን ተመለሰ። የውስኪውና ጠርሙስ ከፈተና በብርጭቆ ቀርቶ ሶፋው ላይ ተመቻችቶ ተቀመጠ። በእጁ የያዘውን ስልክ ደወለ። ከረጅም ጥሪ በኋላ ተነሳ። ከእንቅልፍ እንዳልቀሰቅሰው ተስፋ አለኝ። አይ ዝም ብዬ እየተገላበጥኩ ነበር። እንቅልፍ አሻፈረኝ ካለ ቆየ። እድሜ ለዛች ተወዳጅ እጮኛ። ወንጀላችንን ህዝብ ጆሮ ደረሰ። ምን እንደሚወጣን በደንብ ማሰብ ጥሩ ነው። በደንብ አስባላቸው። እንዳበሰጡት ሊያሳስባቸው ስለፈለገ
ፕሮፌሰር እኔ እኮ የግማሽ ህዝብ አባት ነኝ። 5 ሚስቶች አሉኝ። ከ5ቱ ሚስቶች 42 ልጆችን ወልጃለሁ። ከ42 ልጆች መካከል 35ቱ አግብተው 53 ልጆችን ወልደዋል። ከ53 የልጅ ልጆች መካከል 12ቱ አግብተው 29 ልጆችን ወልደው ቅርም አያት አድርገውኛል። ኢድ ወይም አረፋ ሲሆን እኔ ግቢ ብትመጣ ለቤቱ ሳይሆን ግቢው ራሱ ሞልቶ ይተርፋል። ሰው ድል ያለ የሰርግ ድግስ ተደግሶ የከተማው ግማሽ ህዝብ የተጠራን የሚመስለው። ግን የሚገርመው ያ ሁሉ ልጆቼ የልጅ ልጆችና ሚስቶቻቸው ናቸው። አሁንማ ማናቸው መተው እየዘረዩኝ የትኛቸው ደግሞ የራሱ ጉዳይ ብለው ወይም ትርምሱ አስጠልቷቸው በየቤታቸው እንደቀሩ ሁሉ መለየት የማልችልበት ደረጃ ደርሻለሁ። ታዲያ ህዝብ እያልክ ብታስፈራራኝ የምሰማህ ይመስላል? እኔ ራሴ ህዝብ ሆኛለሁ እኮ። ከመንግስት ተራ ጋርም ብቀያይም እነሱ እዚህም ቤት አሰልፌ በቤተ መንግስት መንገድ በበትናቸው ዓለም አቀፍ ጣቢያዎች ሳይቀሩ ያለምንም ማቅማማት የአዲስ አበባ ነዋሪ በነቂስ መጥቶ በመንግስት ላይ ያለውን ቅሬታ በሰላማዊ ሰልፍ ገጽ ተበለው እኮ ነው የሚዘግቡት። እና ህዝብ እያልክ እኔን ለምን ታስፈራራኛለህ? እና ቀድሞ የሚቦጫጭቁን ልጆቼና የልጅ ልጆቼ ናቸው፣ የራሴ ህዝቦች። ያወሩትን ዝባዝንኪ ወሬ ጭላ ብሎ ሰው እንዲከታተለኝ መድበክ ነበር እንዴ ሲል ጠይቃቸው። ምን እንዲያደርግልኝ? እኔ እንጃ አላውቅም። ከምን ተነስተህ ይህን ጥያቄ ልጠይቀኝ ቻልክ? አሁን ከአቶ ሙሉ ጋር አምሽተን ወደ ቤት ስገባ ከቦሌ ጀምሮ የሆኑ ሰዎች ከኋላ እየተከታተሉኝ እቤቴ አካባቢ ስደርስ ነው ትተውኝ ወደ ኋላ ተመለሱት። እኔ አላደረኩም። እኔ ባደርገው እንኳን በዚህ ሰዓት የማደርገው ደህንነትን ለመጠበቅ ነው የሚሆነው። ከዚህ ማአት ለመውጣት እኮ ተስፋ አንተ ነህ። ግራ ገብቶኝ እኮ ነው። ይህ ነገር በቀላሉ ማየት የለብንም። ከነገ ጀምሮ 1-2 ጠባቂ ይዘህ መንቀሳቀስ አለበት። ለመሆኑ አንተ ማንን ትጠራጠራለህ? ማለቴ ከኔ ተጨማሪ። እኔ ትልቁ ጥርጣሬ ባለስልጣኖቹ ላይ ነው። እነሱ ሲበረግጉ የፈሪ ዱላ መወርወር ልማዳቸው ነው። ግን እነሱ ቢሆኑ እኮ በአንተ ቀድመው ሙሉን ነበር የሚያስወግዱት። አሁንም ሊሆን ይችላል ሙሉም መግቢያና መውጫውንም ቀርተው ያውቁት ይሆናል። እና የሚያውቁትን የእኔን ስለሆነ አሁን እያጠኑ ነው። እና ሁለታችንን በአንድ ቀን ካልተወገዱ ወደ እነሱ የሚወስደውን የወንጀል መስመር በጠሱት ማለት ነው። አዎ እንደውም እነሱ ናቸው። እና ለተወሰነ ቀን ራስህን ሰውረህ በስልክ ብቻ ነገሮችን ብትከታተል ምን ይመስላል? ያው ታውቃለህ፣ ያ ስብሰባ የምንሰበስበት ቤቴ አሁንም አላከራየሁትም። ሁሉ ነገሩ ሙሉ ነው። እስኪ ላስብበትና ነገ አንድ ነገር አደርጋለሁ። አሁን ልዘጋው ነው። ሙሉ እየደወለ ነው። ስልኩን ዘጋውና እየተደወለ ያለውን አነሳው። እሺ አገኘሃቸው? አይ የሁሉም ስልክ አይነሳም። መልእክት ግን ልኬላቸዋለሁ። ጥሩ። ለጊዜው ቤቴ ድረስ አካባቢ ከተከተሉኝ በኋላ ዝም ብለው ሄደዋል። ነገ ተነጋግረን የሆነ ነገር እናደርጋለን እና አንተም ተጠንቀቅ። ስትንቀሳቀስ ዙሪያ ገባህን እየተመለከት። እሺ ግን እኔን እንኳን ማን ይተናከለኛል ብለህ ነው? ኧረ ራስን ጻድቅ የምታጫውተው ነገር ነው የማይገባኝ። ባለስልጣኖቹ ከሆኑ እኮ ከኔ ቀድመው የሚያጠፉት አንተን ነው። ቀጥታ ከሱ ጋር የምታገናኛቸው አንተ ነህ። ሚስጥራቸውን ከኔ በላይ ታውቀዋለህ። ታዲያ እኔን ብቻ ስላጠፉ የሰላም እንቅልፍ የሚተኙ ይመስልሃል? ታዲያ ምን እናድርግ? ለጊዜው ስልካቸው እንደሰራና እየደወሉልህ ይሆናል። ያልኩህን ንገራቸው። ከዛ ምን ማድረግ እንዳለብን እንዳልኩህ ነገ እንወስናለን። ዘጋው። ከጠረጴዛው ላይ ብርጭቆን አነሳና አንዴ በደንብ አድርጎ ተጎነጭና መልሶ አስቀመጠው። ስልኩን አነሳና ፌስቡክ ከፈተ። ያው ፌስቡክ ከገባ በመጀመሪያ ቼክ የሚያደርገው የተሰባበሩ ነፍሶች የሚለውን ገጽ ከሆነ ከራርሟል። ሰርች ላይ ገብቶ ሊፈልገው ሲል ሜሴጅ ቦክስ ውስጥ መልእክት እንዳለው አየ። ከፍቶ ሲገባ እንደቀደምለታው ሊንክ ተቀምጦለታል። በርግጎ ከተቀመጠበት ተነስቶ ቆመ። ተመልሶ ተቀመጠ። ሊንኩን ከፈተው። ቀጥታ ወደ ገጹ መራው። ገጹ ከ10,000 በላይ ተከታዮች አፍሮታል። ከ15 ደቂቃ በፊት የተለቀቀ ቪዲዮ አለ። ቶሎ ብሎ ከፈተው። በቀደምለታ ከለበሰችው አለባበስ የተለየ አለባበስ ለብሳ አምሮባታል። በቅርብ መሞትሽ ላይ ቀር እንዲህ መሽቀርቀር ምን ሊረባሽ ናለ ሲል አጉረመረመ። ማድመጥ ጀመረ። እንደፈዘዘ ጨረሰው። ወደ ኮሜንቶቹ ሲልክ ከዋናው መልእክት በላይ አስፈሪ የሆኑ መረጃዎች እየተለቀቁ ነው። በኮሜንት ከተጻፉት መካከል ጥቂቶቹ የሆኑ ደላሎች ኩላሊትን በ500,000 ብር እንሽጥልህ ብለውኝ ነበር። ከዚህ ጉዳይ ጋር እያያዝ ይሆን እንዴ? ለምን በአንዴ ፍርጥርጥ አታደርጊም? በቁርጠት ልንሞት እኮ ነው። ጤነኛ ወንድም በትንሽ ህመም እዛ ሆስፒታል ገብቶ ሞቶብኛል። እስከዛሬ ለምን እያልኩ በጥያቄ ስሰቃይ ነበር። ካንቺ መልስ አገኛለሁ ብዬ ጠብቃለሁ። ከጎንሽ ነን። ፖሊሶች ስራችሁን ስሩ። ይህ ከርሳምና ሙሰኛ መንግስት ነው እንደዚህ አይነት ሆዳሞችን በጉያ አቅፎ የሚጫወትብን። በርቺ፣ ደግናችን ነሽ፣ ፍትህ ነፃ ታወጣለች እያለ ይቀጥላል። ስልኩ ዘግቶ ኪስ ውስጥ ከተተና መጠጡን እየጋተ ቤት ውስጥ ከክፍል ክፍል ማንጎራደድ ጀመረ። ነገሮች ከእጅ እየሾለኩ ነው አለ። ግን እንደዚህ አይነቱ ስብስብ ጭንቅላት ያላት ሰው ነበረች እንዴ ሲል ጠይቀና አይ የሁሉ እቅድና አሰራር የሷ ሊሆን አይችልም። እያገዛት ያለው ሰው ነው እየተጫወተብን ያለው። እውነትም የተለየ ወንጀል ነክ ዕውቀት ያለው ሰው ነው ሲል አመነ። ተፋላሚዎቹ ባላሰበውና ባልተዘጋጀበት የጦር ሜዳ ነው እየገጠሙት ያለው።
በፍጥነት አግኝቶ እዛው ባለችበት ጉድጓድ ውስጥ እስከነ ክብሯ አፍኖ ካላስወገዳት በቀናት ውስጥ እንደሚያበቃላት እርግጠኛ ሆነ። አሁን ጊዜ ሲያጠፋ ራሱን መሰወር እንዳለበት ወሰነ። ምርጫ የለኝም አለ። ለጊዜው እሱን ስም በድኑ ነው የጠቀሰው። እንደፎከረች ከ3 ቀን በኋላ ደግሞ ምን እንደምታደርግ አሁን መገመት አይቻልም። ከአሁን በኋላ መንገዱን ከፍታለች። እሷ ምንም ባትል ራሱ ቁርጥራጭ መረጃ የሚያውቁ ሁሉ የሚያውቁትን ይፋ ሲያደርጉ ህዝቡና የሚመለከተው አካል እነዛን ገጣጥሞ አንድ ምስል ይይዛል። ወደ መኝታ ቤቱ ሄደና መቀየሪያ ልብሶችን፣ ጌጣጌጦች፣ ብሮችን፣ ጠቃሚ ሰነዶችን በመካከለኛ ሻንጣ እያጣደፈ እያስተካከለ መክተት ጀመረ። ጨርሶ አልጋው ላይ ተቀመጠና ከሞባይሉ ሰዓቱን አየ። 5:40 ሆኗል። መፍጠን አለብኝ ሲል ወሰነ። ስልኩን አውጣና ደወለ። ዶዬ ጋር። ሄሎ አለቃ፣ ገብተህ እንዳልተኛ እርግጠኛ ነኝ። አረ ልጆቹ ጋር ነኝ። የተቀየረ ነገር አለ እንዴ? ልጅቷ እኮ ሌላ መረጃ ለቃለች። አሁን እሱን እያየሁኝ ነበረ። ስለዚህ አፈናውን አሁን ማድረግ አለብን። አሁን ማለት ዛሩን ከመንግባቱ በፊት እናቷ ብቻ መነጠሉ ይከብዳል። ዶዬ ስጋቱን ተናገረ። ምን አጨናነቀ? እቤት ውስጥ ያሉት ሁሉ አግቷቸው 3 አይደሉም? አው 3 ናቸው። ማለቴ 2 ታዋቂ ሴትና 1 ህፃን ልጅ። በቃ አድርጉት። እሺ እናደርጋለን። ዶዬ አሁን ገንዘብ ለማግኘት ብቻ አይደለም ራሳችሁንም ለማትረፍ ጭምር እያሰባችሁ ስሩ። እያንዳንዱ ወንጀል በተጋረጠ ቁጥር ከጀርባው በአስፈጻሚነት የእናንተ እጅ እንዳለበት ግልጽ ነው እና እኛን ለማትረፍ ብቻ ሳይሆን ራሳችሁንም ለማትረፍ ስሩ። ሰዓቱ ከምሽቱ 7:23 ቢሆንም አብያትና ዶክተር ሰብራ እሷ መኝታ ቤት ናቸው። ከጎኑ ቁጭ ብላ በስሜት እየተወራች ነው። እሱም በስጋውም በነፍሱም እያዳመጣት ነው። ይኸውልህ ስማኝ፣ የምታረጋግጠው ቦታ ሁሉ እየከዳኝ ነው። ደረቅ መሬት መስሎኝ በሙሉ ክብደት ይስጫ ነው እያዳለጠኝ ሰማይ ደርሼ መሬት እፈርጣለሁ። መሬት ሳርፍ የእጆቼ ቆዳ ጠጠርና አሸዋው ገሽልጦ ያቆስላቸዋል። ወገቤ ለ2 ይከፈላል። ቢሆንም በወደኩበት እየተንከባለልኩኝ ማላዘን አይሆንልኝም። እንደምንም ራሴን አበርትቼ እነሳለሁ። የጀርቤ ህመም ጥዝጣዜው እስኪያቅለሸልሸኝ ድረስ ቢያመኝም ከአቋሜ ሽብርክ አልልም። ፊቴንም አልቋጥርም። ወደፊትም ከመራመድ አልሰንፍም። የራሴን ህመም ለራሴው በሚስጥር ይዘዋለሁ። እኔ እንዲህ ነኝ። ውስጤ እየተሰባበረ ጩኮ ፈክቶ ከሩቅ ብርሃን የሚረጭ የህይወቴን ስንጥቅ ነፍስ አባቴ እንኳን እንዳዩት የማልፈቅድ ከሸክላ የተሰራው አልማዝ ቅብ ጎራማይሌ ሰው የተሰባበረ ነፍሴን ከመበታተን እየሰበሰብኩኝ በአኩፋይዳ በመሸከፍ መንገዴን የምቀጥል ብርቱ መሳይ ተሰባሪ። አዎ እኔ እንደዛ ነኝ። ንግግሯ ልቡ ድረስ ዘርቆ ተሰምቶታል። ምን ብሎ እንደሚያጽናናት ግራ ገባው። ቢሆንም ለስለስ ባለ አንደበት የመጣለትን መናገር ጀመረ። ብቻሽን አይደለሽም። በዚህ ዘመን ያልተሰባበረ ነፍስ ያለው ሰው ማግኘት ቀላል ይመስልሻል? ልዩነቱ አንቺ በጊዜ ነቅተሽ ወደ ውስጥሽ ተመልክተሽ የነፍስሽን መሰባበር ማየት መቻልሽ ነው። ስለተሰባበርሽው ነፍስ በጊዜ አይተሽ ማወቅሽ ደግሞ ከራስሽው እንዳልሽው ስብርባሪዎቹ ከወዳደቁበት እየሰበሰብሽ በአኩፋይዳሽ እየተጠራቀምሽ እድል ፈጥሮልሻል። ወደፊት ምናልባት ወደፊት የሚባል ቀን ካለ ነፍስሽን ለመጠገን ምቹ የሆነ ብርሃናዊ ቀን ህይወትሽ ታመቻችልሽ ይሆናል። አዎ የዛን ጊዜ አኩፋይዳሽን መክፈትና ያጠራቀምሻውን የነፍስሽን ስብርባሪዎች በየቦታቸው አስተካክለሽ በጥንቃቄ በመሰካካት አንድ ላይ እንዳዲስ መጠበቅ ነው። አየሽ፣ ከእንደገና ለማገገም እድል አለሽ። ከቆዘማዋ ሳትወጣ መልስ መስጠት ጀመረች። ባትጠብቀውስ ስንቁጥ እንዴት ሊጠፋ ይችላል? አቤት መለሰላት። ስንጥቁማ ስንጥቅ ነው። ዘላለም ካንቺ ጋር የሚኖር ህመምሽና ትዝታሽ ነው። ያን ደግሞ አትጥዩ። ሰው የመሆንሽ ማንቂያ በህይወት ኖረሽ እየተነፈስሽ መሆኑን ማስገንዘቢያ አላርትሽ ነው። ምን አለ አንተ ልብ ውስጥ ያለው አንጸባራቂ ተስፋ ወደኔ በሰንጥቆ ቢገባና ለጨለማው ተስፋ ወደኔ በሰንጥቆ ቢገባና ለጨለማው እኔነቴ ብርሃን ቢረጭልኝ ብላ ደረቱ ላይ ደገፍ አለች። እሱም ቀኝ እጁን ከትከሻው አዙሮ አቀፋት። በዚህ ቅጽበት ነበር የመኝታ ቤቱ በራፍ የተበረከደው። ሁለቱም ደነገጡና ከተጣበቁበት ተላቀቁ። ካሳ ነው። ኮምፒውተሩን በእጆቹ እንዳንከረፈፈ በራፉ ላይ ቆሞ እያለከለከ ነው። ምን ተፈጠረ? ዶክተሯ ጠየቀችው። እናንተ እዚህ ፍቅር ትጫወታላችሁ? ነገሮች ተመሰቃቅለዋል። ምንድነው የምታወራው አለው። አቤት አንተማ ምን ቸገረ? ደረት ላይ አስተኝታ አስለቀሳት። አንቺ ግን መች ነው ትክክለኛ ምርጫ የምትመርጨው? አሁን ይሄ ደረት የሚተኛበት ሆኖ ነው? ሌላው ቀር እንዲህ እንደ ሰነፍ ገበሬ መሬት ዝግዛግ የታሰረው ፊቱ አያስፈራሽም? አሁን ስለሱ ፊት ልታወራን የመጣው ወይስ ሌላ የምትነግረን ነገር አለ? አይ በመምጣቴ ከሱ በላይ አንቺ የተከፋሽ መሰለኝ። በቃ ወደ አቋራጫችሁት መመለሳችሁ ተመለሱ አለና በርግዶ የከፈተውን በራፉን ፊቱን አዞሮ በመውጣት ዘጋውና መሄድ ጀመረ። በጣም እኮ ነው የሚያፈቅርሽ ከንቶ ነው አለ። አቤት በድርጊቱ ተገርሞ ምን እሱን የሚያስቀናው ነገር ሰራን? ደግሞ እኔም እኮ ወደዋለሁ፣ ግን እንደምታውቀው አሁን ስለዛ ማሰቢያ ጊዜ ላይ አይደለንም። ንግግሯን ሳትጨርስ አሁንም በራፉ ተበርግዶ ተከፈተ። አሁን ደግሞ ምንድነው አለችው። ልነግርሽ ያልኩትን ረስቼ ሄድኩኝ እኮ። ምንድን ነበር ንገረኝ። ትግስቷን ተፈታተነው። ያጮኛሽ የነበረው እኔም መጠላው ሰውዬ መልእክት ልኮልሻል። ምን?
ሁለቱም ደነገጡ። ምን ነው ይችን ያህል ብቻ ነው እንደምትደነግጡት? ምንድነው የምትቀባጠረው? ከተቀመጠችበት ተነሳችና ተንደርድራ ሄዳ ላፕቶፑን ከእጁ ነጠቀችና ሊያሳያት የመጣውን ነገር ማየት ጀመረች። ዥው አለባት። እናቷና እህቷ እጃቸው ላይ ወደ ኋላ ተጠፍሮ አፋቸው በጨርቅ ታሽጎ ደረቅ ወንበር ላይ ቁጭ ብለዋል። የእህቷ ሕፃን ልጅ በፍራቻ ትናንሽ አይኖቹን እያቁለጨለጨ የታሰረች እናቱ ጉያ ውስጥ ተሸጉጧል። ሶስቱ ጥምሻ ጠባቂዎች ሽጉጥና ጩቤ በእጃቸው ጨብጠው ከእናቷና ከእህቷ ግራና ቀኝ ቆመው ያያሉ። አጋቾቹ ጭንብል ቢለብሱም አውቃቸዋለች። እሷን ለመግደል ቤቷ ድረስ ከመጡት መካከል ናቸው። ጅው አለባት። እጆቿ ከመንቀጥቀጣቸው የተነሳ ላፕቶፑን መያዝ አልቻለችም። ለቀቀችው። ወደ ታች ሲምዘገዘግ መሬት አርፎ ከመከስከሱ በፊት አብዮት ተንደርድሮ ቀለበው። ካሳፉን በድንጋጤ ከፍቶ ቀረ። ላፕቶፑ መትረፉን ሲያውቅ ከቆመበት ተንደርድሮ ሄደና ከአብዮት ላይ ነጠቀው። ላፕቶፕ ምን አደረገሽ? ባገለገለሽ? እንዴት አደርጋለሽ? ድሮም አንቺን ከልብ የሚያገለግልሽ ነገር እንደ ቀልድ ወርወረሽ መስበር ልማድሽ ነው። አብዮት በጣም ተበሳጭቶ ዝም በል በማለት ከፊት ለፊቱ ተገትሮ ገለል እንዲል አደረገና ወደሷ ተጠግቶ ክንዶቿን በመያዝ ደገፈና ከመውደቋ በፊት አልጋዋ ላይ አስቀመጣት። ለ10 ደቂቃ በቤቱ ዝምታ ሰፈነ። አብዮት ከጎኗ ተቀምጧል። ካሳም ዝንበል እንደተባለ ኮምፒውተሩን በደረቱ እንዳቀፈ ፊት ለፊታቸው ካለው ወንበር ግዙፍነት ሰውነቱ ሞልቶ ተቀምጦ ይተከዛል። ዋና ከፍዬ ለመዝናናት የገባሁት ህይወት ምሰሶ ይሆናል ለባልኩት ሰው ተሰረቁ። እንዲህ አይነት ክህደት ልብ ያደክማል። ልብን ማድከም ብቻ አይደለም ነፍስንም ጭምር ይሰባበራል። ስጋን ብቻ ሳይሆን ነፍስንም ጭምር ባስረከብኩት ሰው ነፍስ ሲሰባበር ማየት ለማዘን ራሱ አይቻልም። ምን ቀረና በምን ይታዘናል? እኔስ እሺ እንደፈለክ ያድርግ። እንዴት እናቴን እህቴን ለዛውም ከነን ልጁ ያግዳል? እናቴ መነክሷ የመሞቻ ጊዜውን በጸሎትና በምስጋና ውስጥ ሆነ የምትጠብቅ አሮጊት ነች። እህቴ ገና ህይወታን አህዱ ብላ መኖር ከጀመረች ዓመት አልሆናትም። እኔስ በገዛ እጄ ነው እነሱን ለምን እንዲህ ውስጥ ያስገባቸዋል? አይዞሽ ተረጋጊ፣ የሚሆነው እናደርጋለን። በቃ አሁን ደክሞኛል ልተኛ። እሺ ከፈለግሽኝ በማንኛውም ሰዓት ደውይልኝ፣ ችግር የለውም። ለኔ ግን ባትደውይልኝ ችግር የለውም። ስትፈልጊኝ ስለሚሰማኝ ፈጠኝ እመጣለሁ። በዚህ ሁሉ ጭንቅ ውስጥ ሆና እንኳን ፈገግ አስባላት። ተያይዘው በሯን ዘግተውላት ወጡ። አሁን መኝታዬ ላይ ተኝቼ በመምናፍ አረቅ ምንም የማመጣው ነገር የለም ስትል አሰበች። ተነሳችን። የለበሰችውን ቢጃማ አውልቃ ጥቁር ጂንስ ሱሪ ለበሰች። ከላይ ወፈር ያለ ጥቁር ሹራብ ለበሰች። ከዛ ኮፍያ ያለው ጃኬት ደረሰችበት። መሳሪያውን ከፈተችና ማስታወሻን አወጣችና መጻፍ ጀመረች። አብዮት ይህን ነገር ከዚህ በላይ መኝታ ቤቴ ውስጥ ዘግቼ በመቀመጥ የእናቴና የእህቴን ግድያ መርዶ እስከሰማ መጠበቅ አልችልም። የኔ ነገር ያበቃለት ነው። ለዛ አውሬ ሄጄ እጄን እሰጣለሁ። እርግጠኛ ነኝ ደቂቆች ሳያባክን ያስወግደኛል። ግን ከዛ በኋላ ቤተሰቦችን ምንም ስለማያደርጉ ይለቃቸዋል የሚል ተስፋ አለኝ። እና ካንተ አንድ ነገር እፈልጋለሁ፣ የጀመርነውን ነገር ከግብ እንድታደርስ። አዎ እነሱ መቀመቅ ገብተው የኔ ከወንጀል ነፃ መሆን ከተረጋገጠና በእነሱ ወንጀል ምክንያት የጠፉ የብዙ ነፍሶች የተዳፈነ እውነት ከወጣ የዛኔ እኔም አልሞትኩም ማለት ነው። እስከዛው ድረስ ግን ነፍሴ ወደ ሲኦልም ሆነ ወደ ገነት አትሄድም። ይልቅስ እዚሁ በአንተ ዙሪያ እየተንሳፈፈች እቅዳችንን ከግብ እስክታደርስ በጸሎት ታግዝሃለች። ሚሽኑ በድል በተጠናቀቀበት ቀን ደግሞ በሰላም ወደምትሄድበት አንተና መስክና ትሄዳለች። ደግሞ ነገሮች ከተስተካከሉ በኋላ ቤተሰቦችን አደራ ተንከባከብልኝ። ካሳንም እንደ ወንድምህ እያው። በነገራችን ላይ በህይወቴ ካሳን ባንተ መጠን የተረዳው ሰው አላውቅም። እኔ እንኳን እንዳንተ ልረዳው ብችል ኖሮ ምናልባት አሁን ህይወት የተለየ መልክ ነበር የሚኖረው። ለማንኛውም አሁን ሁሉ ነገር አክትሞለታል። ይኸው ከዚህ ማስታወሻ ጋር አንድ ፍላሽና አንድ ቁልፍ ትቼልሃለሁ። ፍላሹ ለፕሮፌሰሩ ስለ ግብረ አበሮች የማውቀውን ሁሉ መረጃ የሰፈረበት ነው። ከካሳ ጋር እየተማከራችሁ የሚሆነውን አድርጉ። ቁልፉ ፖስታ ሳጥኔ ነው። ሳሙኤል ለሚባል የፖስታ ቤቱ ምክትል ኃላፊ ነግሬዋለሁ። ችግር ካለ እሱ ያግዝሃል። እዛ ፖስታ ሳጥን ውስጥ 2 የታሸገ ፖስታ አለ። አንዱ $1 ሲሆን ሌላው ፓውንድ ነው። አውጣና ተጠቀምበት። በልቻው። ለኔ በህይወቴ በጣም ጥሩ ከሆኑልኝ ጥቂት ሰዎች መካከል አንዱ አንተ ነህ። በሞትም አረሳሁም። ቻው። ደግሞ ወንጀለኞችን ካጠፋ በኋላ አንተም መልሰህ ወንጀለኛ እንደማትሆን ሙሉ ተስፋ አለኝ። ካለበለዚያ የሞት መንፈሴ እየመጣ ይረብሻል። ጽፋ ከጨረሰች በኋላ መልሳ እንኳን ሳታነባው አልጋው መካከል አስቀመጠችና በላዩ ላይ ቁልፉንና ፍላሹን አኑራበት ቀስ ብላ በራፉን ከፍታ ወጣች። ኮሪዶሩ በደመቀ የአምፖል ብርሃን ቦግ ያለ ቢሆንም ማንም የለም። የተጨማቹን ፍላጭ ጫማ ስለሆነ ድምጽ ሳያሰሙ ለመራመድ ምቹ ነው። ጥግ ላይ ወዳለች አነስተኛ ክፍል ነው ያመራችው። ቁልፉን ከኪሷ ወጣችና ወደ ውስጥ ገባች። መልሳ ዘጋቸውና መብራቱን አበራች። ክፍሏ ውስጥ አንድ ግዙፍ ጠረጴዛ አለ። ጠረጴዛው ሙሉ በክላሽ፣ በሽጉጥ፣ በጥይትና በጩቤ በመሳሰሉ የጦር መሳሪያዎች የተሞላ ነው። በአይኗ ከዳር እስከ ዳር ካየች በኋላ ቀላልና በኪስ ሽጉጥ ለማድረግ የምትመች አነስተኛ ሽጉጥ አነሳች። ወደ 6 ጥይቶች አሉ። በጃኬት ኪሷ ውስጥ ከተተች። አንድ አነስተኛ ጩቤም ከጩቤዎች መካከል አነሳችና በእጇ ያዘች።
መብራቱን አጠፋችና በራፉን ዘግታ ወጣች። ወደ መኝታ ክፍሏ አልተመለሰችም። ፎቁ መውረጃ ደረጃ ይዛ ቁልቁል ወደ ታች ተንደረደረች። መኪናውን አስነስታ መሄድ አትችልም። ሞተር ስታስነሳ ንቆ የሆነው አቤት በደቂቃ ውስጥ ወደ ታች ወርዶ አንቆ የሚመልሳት። ስለዚህ በእግሯ ግቢውን ለቃ ወጣች። ሞባይሏን አወጣችና ራይድ ታክሲ ጋር ደወለች። ከ10 ደቂቃ በኋላ መተው ጫኗት። የፕሮፌሰሩ ሰፈር አድራሻ ለሹፌሩ ሰጠችው። በ30 ደቂቃ ውስጥ አደረሳት። ለማንኛውም በማለት ራቅ ብላ ወረደች። ለሹፌሩ ሳቡን ከጉርሻ ጋር ከፈለችውና ሸኘችው። ወጣ ወደ ፕሮፌሰሩ ቤት አመራች። ለምን እስካሁን እንዳስቀመጠችው ባታውቅም እስካሁን የቤቱ ቁልፍ አላት። የውጭውን በራፍ አንኳኳች። ዘበኛው ሰምቶ ይከፍትልኛል ብላ ነበር፣ ግን ድምጽ የሚባል ነገር ከውስጥ አይሰማም። ሰዓቱ ከምሽቱ 7 ሰዓት ስላለፈ እንቅልፍ ጥሎት እንደሚሆን ገመተችና ቁልፉን ከጃኬት ከኪሷ አወጣችና ከፈተች። ወደ ውስጥ ገባች። ጩቤዋን ጎንበስ አለችና የካልሲ በውስጥ ሸጉጠችው። ሽጉጧን በእጇ አስተካክላ በመደበቅ የዘበኛውን ቤት እየገላመጠች ወደ ውስጥ ዘለቀች። ሳሎኑን በራፍ ቀስ ብላ ከፈተችና ወደ ውስጥ ገባች። ሳሎኑ ባዶ ነው። ወደ መኝታ ቤት ሄደች። ማንም ሰው የለም። አልጋው አልተነጠፈም። ክፍሉ ጠቅላላ እንደተዝረከረከ ነው። ካዝናው ክፍት ነው። ወደ ቁም ሳጥኑ ፊቷን አዞረችና ቀረበችና ከፈተችው። ግማሽ የሚሆን ልብስ ተንስሎለታል። እሽቅ አለች። ቦታ ቀይሯል ማለት ነው። ይህ ፈሪ ያገኘችው ወንበር ላይ ቁጭ አለችና ስልኩን ደወለች። አይሰራም። በጣም ተበሳጨችና ገና እሱ እስኪገኘኝ እጄን አጣጥፌ ልጠብቅ ነው። የተለየ ሐሳብ መጣላት። ሞባይሏን ከእንደገና አነሳችና ፌስቡኳን ከፈተች። የእሱን ፈለገችና አቤትህ መጥቼ የለህም የት ነህ? እኔን ውሰድና ቤተሰቦችን ልቀቃቸው አሁኑኑ ብላ በመጻፍ ላከችለት። አይኖቿን ሜሴጅ ቦክስ ላይ ተክላ መጠበቅ ጀመረች። ከ20 ደቂቃ ጥበቃ በኋላ በዚህ ስልክ ደውይልኝ የሚል ቁጥር ተላከላት። ወዲያው አነሳችው። ደወለች። እሺ የኔ ውድና ተፈቃሪ እጮኛዬ፣ ድምጽ እንዲህ ቀፋፊ ነበር እንዴ ስትል በውስጡ አሰበች። በጣም ነው የምታስጠላኝ መለሰችለት። ተይ እንጂ የኔ ውድ፣ እኔ እኮ የወደፊት ባልሽና የልጆችሽ አባት ነኝ። ለኔ ጥላቻ አይገባኝም። ካንተ ጋር ማውራት ራሱ በጣም ነው የሚያቅለሸልሽኝ። አንተ ተግበስብሰህ ለምን ደወልሽልኝ? የት ልምጣ? በጣም ናፍቄሻለሁ አይደል? እኔም በጣም ናፍቀሽኛል። አሪፍ የፍቅር ምሽት እንደምናሳልፍ እርግጠኛ ነኝ። ቤተሰቦችን አሁኑኑ ልቀቃቸው። ምን አስቸኮለሽ? መጀመሪያ እንገናኝ፣ ከዛ አብረን ሆነን እንዲለቋቸውና ተንከባክቦ ይቅርታ ጠይቀው ለቤታቸው ድረስ እንዲያደርሳቸው እንነግራቸዋለን። እና ደግሞ ከመሞትሽ በፊት 2 ነገር እንሰራለን። አንደኛውና የመጀመሪያው ጣፋጭ የሆነ የመጨረሻ ፍቅር እንሰራለን። ያው የመጨረሻ እራት እንደሚባለው ማለት ነው። ከዛ የሆነ ችግር አስገዳጆችን እንጂ በጣም ጥሩ ሰው እንደሆንኩ ላረጋግጥልሽ ስለምፈልግ ቤተሰቦችሽ እቤታቸው መመለሳቸውን አረጋግጥልሻለሁ ማለት ነው። በስልክም ታወሪያቸዋለሽ። ከዛ እስከ መጨረሻው እንሰናበታለን። እሺ አሁን የት ልምጣ? አይ የትም አትምጪ፣ እዛው ጠብቀኝ። አሁን መኪናና ሰው ልካለሁ፣ ግን ማንም ሰው አለማስከተልሽን የሆነ ተንኮል አለማሰብሽን እርግጠኛ ሁኚ። ካለበለዚያ በእናትሽም ሆነ በተቀሩት ላይ ቀጥታ ቃት ስበሽ እንደገደልሻቸው ወቂ። እባክህ ሁሉም ሰው እንዳንተ ሸረኛና ተንኮለኛ ይመስልሃል አይደል? አንተ እኮ የዳቢሎስ የበኩር ልጅ ስለሆንክ ነው። በል አሽከሮችህን ላካቸው ብላ ስልኩን ዘጋቸው። ትንፋሽ አጠራት። በፍራቻ ብርድ እየተንዘፈዘፈች ወደ መታረጃው የሚወስዳትን ሰው እስኪደርስ መጠባበቁን ተያዘችው።